ስብዕናን የሚቀይሩ 5 ምስጢራዊ ልምዶች። አሁን ይህን ድምጽ እየሰማ ከሆነ ምናልባት አልጋ ላይ ሆነ ስራ እየሄድክ ወይም ደግሞ በሐሳብ ውስጥ ልትሆን ትችላለህ። ነገር ግን አንድ ጥያቄ ልጠይቅህ። ጠዋት ስትነቃ መጀመሪያ የተሰማ ስሜት ምን ነበር? ኦፍ ደከመኝ ነው ወይስ ዛሬ የደስታ ቀን ነው የሚል ተስፋ? አብዛኛው ሰው ህይወቱ የማይቀየረው ጠዋቱን ስለሚሰርቅ ነው። ዛሬ በዚህ ድምጽ ማንነትን የሚቀይሩ 5 የጠዋት አስገራሚ ምስጢሮችን እነግርሃለሁ። እስከ ቪዲዮ መጨረሻ አብረኸኝ ቆይ። ምክንያቱም የመጨረሻው ነጥብ አመለካከትህን ለዘላለም ይቀይራል። አንደኛ፣ የዝምታ ኃይል። ጠዋት ስትነቃ ስልክን አትነካካ። ዓለም ምን እያለች ነው የሚለውን ዜና ከመስማት በፊት የራስህ ውስጣዊ ዓለም ምን እያለ እንደሆነ በደንብ አድምጠው። ለ5 ደቂቃ በተመስጦ ሆነ አይንን ጨፍነ ቀጥ ብለህ ተቀመጥ። በምናብ ሆነ ዝም በል። ይህ ተግባር አእምሮ ቀኑን ሙሉ በረጋ ሁኔታ እንዲመራ ያደርገዋል። ዝምታ የጥንካሬ መንፈስ መጀመሪያ። ሁለተኛ፣ ምስጋና። በልብህ ወይም በደብተሪ ላይ ለ3 ነገሮች አመስግን። እየተነፈስክ ስላለው አየር፣ ስላየኸው ብርሃን፣ ወደፊት ስላለ ተስፋ። ምስጋና ባለህ ነገር ላይ ብቻ እንድታተኩርና በሌለህ ነገር ላይ እንዳታማርር ያደርግሃል። 3 አእምሮን መመገብ። ሰውነትህ ምግብ እንደሚፈልግ ሁሉ አእምሮህም የእውቀት ምግብ ይፈልጋል። ጠዋት ላይ ከ10 እስከ 15 ደቂቃ ብቻ ጊዜ ሰጥተህ ጥሩ የሚያነቃቃ መጽሐፍ አንብብ። አሊያም እንደዚህ አይነት የሚጠቅሙ ድምጾችን አዳምጥ። በጠዋቱ የምትመግበው ሐሳብ የቀኑን ውሎ ሙሉ ስሜትህን ይወስነዋል። መጥፎ ዜና ሳይሆን የሚገባውን ዕውቀት ለአእምሮህ አቅርብ። 4 ትልቁን እንቁራሪት ብላ። ስራህን የማቀድ ጥበብ። በተሰጠ ቀን ውስጥ በጣም የምትፈራውን ወይም በጣም ከባድ የሚመስልን ስራ ሰርተህ ጨርሰው። ያን ስራ ስትጨርስ የሚሰማ የአሸናፊነት ስሜት የቀሩትን ስራዎች በቀላሉ እንድትጨርስ ኃይል ይሰጥሃል። የዛሬ የሥራ ዕቅድህ ምንድነው? 5 በምናብ ማየት። የምትፈልገውን የራስን ማንነት በዓይነ ህሊናህ ተመልከት። ስኬታማ ስትሆን፣ ደስተኛ ስትሆን፣ ሰዎችን ስትረዳ፣ ፈጣሪን ስታገለግል ራስህን በምናብ እየው። አእምሮህ በእውነትና በህልም መካከል ያለውን ልዩነት አያውቀውም። ደጋግመህ በዓይነ ህሊናህ ወይም በምናብ ካየኸው እውነት መሆኑ የማይቀር ነውና። እንግዲህ ወዳጄ፣ ለውጥ የሚመጣው በማወቅ ሳይሆን በመተግበር ነው። አንተ ስትቀየር ዓለም ትቀየራለች። ይህን ቪዲዮ ለሌሎች ሼር አድርግ። ሰብስክራይብ እንዳይረሳ። ሰላም።